የደም አይነታችን ከአንድ የደም አይነት ወደ ሌላ የደም አይነት ሊቀይሩ የሚችሉ ባክቴሪያዎች እንዳሉ ያውቃሉ? ሰላም ኃይለ መስቀል ነኝ። ዛሬ አንድን የደም አይነት ወደ ሌላ የደም አይነት ሊቀይሩ የሚችሉ ሁለት ዋና ዋና ባክቴሪያዎች እነግራችኋለሁ። ለመሆኑ እነዚህ ባክቴሪያዎች ማን ማን እንደሚባሉ ታውቃላችሁ? የምታውቁ ከሆነ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እነዚህ ባክቴሪያዎች ፍላኖፍራክተር ፕላውቲ እና አክሪናንጃሚን ሲፊላይ የተባሉ ሲሆኑ የደም ታይፓችን ከኤ ወደ ኦ እና ከቢ ወደ ኦ ይቀይራሉ። እንዴት ነው ከኤ ወደ ኦ እንዲሁም ከቢ ወደ ኦ ሊቀይሩ የሚችሉት ካላችሁ፣ ኤ የደም ታይፕ እና ቢ የደም ታይፓችን እያንዳንዳቸው ኤ አንቲጅን እና ቢ አንቲጅን አላቸው። እነዚህ ባክቴሪያዎች ደግሞ ኢንዛይሞችን ያመርታሉ። ኢንዛይሞችም ኤግዞግላይኮሊዝ እና ስተሬዝ የተባሉ ኢንዛይሞችን በማምረት የኤን የደም ታይፕ ኤን አንቲጅን ዲግሬድ ወይም በመመገብ ወደ ኦ ይቀይሩታል። የቢን የደም ታይፕ ቢ አንቲጅን አለው። ይህን ቢ አንቲጅን ዲግሬድ ወይም እንደ ኒውትሪየንት ወይም በመቁጠር ወይም በመመገብ ወደ ኦ ይቀይሩታል። በዚያን ጊዜ የሰዎች የደም ታይፕ ኤ ወይም ቢ የነበረው የሆነ ሰዓት ኦ ሆኖ እናገኘዋል። ስለዚህ ዋናው ምክንያት ይህ ነው። ዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ ሆኖ እናመሰግናለን።